ዛሬ በአዲስና ጸዴ የሆነ በአፕሊኬሽን ስራ መጥተናል። ይሄ ማለት የአፕሊኬሽን ስራ ፓርት ለሁለት ሰዓት ስንቀመጥ $0.5 የሚሰጥ $10 ሲደርስ ዊዝድሮው ማድረግ የምንችልበት አንድ ሰው ኢንቫይት ስናደርግ $1 የሚሰጥበት ገራሚ የሆነ ለዚህ ቤት አዲስ ከሆናችሁ ቪዲዮን ላይክ ሼር በማድረግ እንዲሁም ሳብስክራይብ በማድረግ ጀምሩ። ቀጥታ ወደ አሰራሩ የስራው ሊንክ ወይም የአፕሊኬሽን ሊንክ የምታገኙበት ቦታ ከቪዲዮ ዲስክሪፕሽን መጀመሪያ ላይ ወይም ፒን በተደረገው ኮመንት ውስጥ ማግኘት ትችላላችሁ። አሊያም በፊት ለፊት በስክሪን ላይ ባስቀመጥኩት ቴሌግራም ቻናል ሰርች አድርጋችሁ ጆይን አድርጋችሁ ማግኘት ትችላላችሁ። ቀጥታ አፕሊኬሽን ስትነኩት እንደዚህ አይነት ኢንተርፌስ ያመጣላችኋል። ከዛ ኢንስታል እንለዋለን። ኢንስታል ካደረገም በኋላ ትንሽ ይቆጥርና ኦፕን ወደ ማድረጊያው ነገር ያመጣል። ኦልሬዲ እንደምታዩት አፕሊኬሽኑ ያጎ ይባላል። ስታር እያደረገ ይገኛል። ኢንስታል አድርጎ እስከሚጨርስ ትንሽ እንጠብቅና እዛ ኢንስታል አድርጎ ከጨረስን በኋላ ኦፕን ብለን እንከፍታለን። ኦፕን ስንለው እንደዚህ አይነት ኢንተርፌስ ያመጣልናል። ትንሽ ላወድ አድርጎ እስከሚጠብቅ ድረስ ትንሽ እንጠብቃለን በትዕግስት። ከዛ ላወድ አድርጎ ከጨረሰ በኋላ ከታች እንደምታዩት ጉግል እና የስልክ ምልክት አለ። እሱ ሳይን ዊዝ ጉግል የሚለውን ነክተን አንድ ጊዜ እንከፍታለን። ከዚህ በፊት ሌላ አፕሊኬሽኖችን ከፍታችሁ ከሆነ አብዛኛ ጊዜ እየከፈተን ያለነው በጉግል ነው። እዚህ ጋር መርሳት የሌለባችሁ ሳይን ዊዝ ጉግል ትላላችሁ ማለት ነው። ሳይን ዊዝ ጉግል ስትሉ በስልካችሁ ውስጥ ያለው ኢሜል ያስመርጣችኋል። እናንተ የፈለጋችሁትን ኢሜል መርጣችሁ መግባት ትችላላችሁ። እኔም አሁን አንድ ኢሜል መርጬዋለሁኝ። እንደዚህ ከመረጥኩኝ በኋላ ትንሽ ላውድ ያደርጋል። ላውድ ያደርግና ይከፍታል ማለት ነው። እዚህ ጋር ከእሱ ከመረጣችሁ በኋላ ቹዝ ዩር ኤጅ ጀንደር የምን ነገሮች አሉ። ከዛ ወንዶች ከሆናችሁ ሜል ትላላችሁ፣ ሴቶች ከሆናችሁ ደግሞ ፊሜል የሚሉን ነክታችሁ መግባት አለባችሁ። እኔ አሁን የወንድ አካውንት እየከፈትኩኝ ስለሆነ ሜል ብዬ ከፍታለሁኝ። እናንተ ወንዶች ከሆናችሁ ሜል ትላላችሁ፣ ሴቶች ከሆናችሁ ደግሞ ፊሜል። እዚህ ጋር አትሳሰቱ። ከዛ ካረጋችሁ በኋላ ኔክስት የምትል ነገር አለች ከታች በኩል እሷን ነክታችሁ ኔክስት ታደርጋላችሁ። ከዛ ከጨረሳችሁ በኋላ ኔክስት የምትል ነገር ትመጣለች። ከዛ ኔክስት ስትሉ እንደዛን ነገር ያመጣላችኋል። ሜሴጅ እና ሆም ሜሴጅ እና የምትል ሆም ማንኛውም ፓርቲ ላይ ያለው እነዚህ አሁን እንደምታዩት ፓርቲ ላይ የተቀመጡ ሰዎችን የምናይበት ሰዎች ናቸው። እንደምታዩት ኢትዮጵያኖችም ገብተው እየሰሩበት ነው። ብዙ ኢትዮጵያኖች መስራት አልጀመሩም። ከዛ ቀጣይ ደግሞ ሜሴጅ የምትል ነገር አለች። ሜሴጅ የምትለው የተጻጻፋችሁበትን ነገር የምታዩበት ስለሆነ አሁን ቀጥታ የሚለውን ነገር እነካዋለን። የፊት አሻራ እንዴት እንደምንሰጥ እናሳያለን። እዚህ ጋር ኮንፈርም ኤንድ ጆይን የምትለውን አንድ ጊዜ ነኩና ኮንፈርም ኤንድ ጆይን ትላላችሁ። እሱ ማለት እሱን ካልተመዘገባችሁ ታስካችሁ ስለማይሰራ ቀጥታ እሱን ስታደርጉ ስታርት ራይት ናው የሚል ነገር አለ። ይሄ ቬሪፊኬሽን ለመሙላት ማለት ኤጀንት ለመመዝገብ የግዴታ ቬሪፊኬሽን መጨረስ አለባችሁ ይላል። ከታች ጎናው የሚል ነገር አለ። እሱን ነክተን ጎናው ብለን የፊት አሻራ እንሰጣለን ማለት ነው። መሳሳት የሌለባችሁ ነገር እዚህ ጋር የኤጀንት አይዲ ስትሞሉ ይጠይቃል። የፊት አሻራ መስጠት አለባችሁ። ከዛ ጎና የምትለውን ነገር ከነካችሁ በኋላ ስታርት ናው የምትለውን ትነካላችሁ። ስታርት ናው ስታደርጉ እዚህ ጋር ፊታችሁን መሸፈን የለባችሁም የሚል ነገሮች አሉ። ከዛ እንደዚህ ጎናው ስትሉ ይቆጥራል። ፕሊስ ዶንት ሼክ ዩር ፎን ይላል። ስልካችሁን እንዳታንቀሳቀሱት በቀኝ ላይ በፊት ለፊት ቀጥ ብላችሁ ቁሙ ይላል። ፊታችሁን ወደ ግራ ወደ ቀኝ፣ አፋችሁን ከፈቱ፣ አይናችሁን አውርግቡ ምናምን ይላል። እሱን እየተከተላችሁ በጥንቃቄ መስጠት አለባችሁ እና እሱን ከሰጣችሁ በኋላ ለትንሽ ደቂቃ ያስጠብቅና ይከፍታል ማለት ነው። ከዛ በኋላ የራሳችሁ ሩም ከፍታችሁ መስራት ትጀምራላችሁ። ለ2 ሰዓት ትቀመጣላችሁ። ፓርቲ ላይ 5,000 ታገኛላችሁ። ያንን ማግኘት የምትችሉት የፊት አሻራ መቀበሉን ካሳለፈ በኋላ ነው። አሁን እኔ እንደምታዩት ፓስድ አውተንቲኬሽን ብሏል እና የእናንተንም እንደዛ ማለት አለባቸው። ከዛ ካላችሁ በኋላ ቀጥታ ወደ ሩማችሁ ትገቡና ማይ ሩም ላይ ትገቡና የራሳችሁ ሩም ከፍታችሁ ትቀመጣላችሁ። እዛ ውስጥ የራሳችሁ ሩም ስትከፍቱ ከመክፈታችሁ በፊት የፊት አሻራ ከሰጣችሁ በፊት እዚህ ጋር ቻት የምትል ነገር አለች፣ በፐርሰንት የምትቆጥረው ማለት ነው። እሱ በፐርሰንት የምትቆጥረው ነገር ታስክ ነው። እዚህ ጋር የተቀመጣችሁበትን ሰዓት የምታዩበት ቦታ ነው እና ቻት የሚል ነገር አለ። እሱን ያልገባችሁ ነገር ካላችሁ በዚህ በላይ በሩም ላይ በሚያስቀምጠው አይዲ መጣችሁ መጠየቅ ትችላላችሁ። ስለ ፕላትፎርሙ በደንብ እናስረዳችኋለን።
እና ጠንክራችሁ ብትሰሩ ያዋጣችኋል። ምክንያቱም አዲሱንም ፕላትፎርሙም አንድ ሰው ኢንቫይት ስታደርጉ $1 ይሰጣችኋል። ገና 100,000 ሲደርሱ ደግሞ $10 ማድረግ ትችላላችሁ። ዊዝድራው ለማድረግ ምንም ነገር አያሳስባችሁም። ቀጣይ እንዴት ዊዝድራው እያደረገን የዊዝድራው ቪዲዮ እስከምሰራ ድረስ አሁን ታስካችሁን በመስራት ጠብቁን። እዚህ ከላይ በሚያስቀምጠው የቴሌግራም ቻናላችንም ሆነ አይዳችንም ሰርች አድርጋችሁ መምጣት ትችላላችሁ እና ይመቻችሁ ማለት ነው።